እንዴት አደርሽ? እንዴት አደር ኪራይ? እንዴ እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። እንዴት ማለት? ኪራይ ያልሽኝ እኮ ያፎ ለምታ ነው። ያፎ ለምታ ደግሞ አይታሽም። እሺ አሁን ምን ልታዘዝ? ያቺን የኔ ፍቅር ሳቂቷን ጽናትን አምጪልኝ። እኔ ስራዬን እየሰራው ነው። ኪራ ለቀልድ ቦታ የለኝም። ግን ምንድነው የተፈጠረው? ቆይ በምን ጥፋቴ ነው እንደዚህ የምትቆጪ? እኔ እኮ ግራ ገባኝ። የትኛውን ጥፋትህን ነግሬ የትኛውን ጥፋትህን ልተው? በጣም ስላለፈ ነገር እኮ ነው እያወራን ያለን። ደግሞ እሱም ቢሆን ተነጋግረን የፈታነው መሰለኝ። ላንተ ነዋ የተሻረው። ለኔ ግን አሁንም ያልዳነ ያልተሻረ የልብ ጠባሳ ነው እኮ። ጥፋቴን እኮ አምኛለሁ። የፈለግሽውን ነገር ቅጪኝ፣ ልቀጣ ዝግጁ ነኝ። እርግጠኛ ነህ? አዎ። ብቻ አንቺ እንደ ድሮ ጽናት ሆኝልኝ እንጂ ምንም በይ። እንግዲያውስ በቃ ተወኝ። አልገባኝም። ግልጽ እኮ ነው። በቃ ከዚህ ቤት እንዳልወጣ ከፈለግ ተወኝ፣ ሰላሜን ስጠኝ፣ ስራዬን ልስራበት። ግን ምን እያልሽ እንደሆነ ታውቆሻል? እወድሃለሁ፣ አፈቅርሃለሁ ያልሽኝ ኪራ እኮ ነኝ። ያኔ እንደዛ መስሎኝ ነበር። ማለት ፍቅራችንን ነው መስሎኝ ነው ያልሽው? አዎ ስሜት ነበረኝ። አሁን ግን ላንተ የቀረ ምንም አይነት ስሜት የለኝም። ጽናቴ ቆይ ምንድን ነው የተፈጠረው? ቆይ ቤቲ ተመልሳ መጣች እንዴ? አስፈራራችሽ? ምንድን ነው የተፈጠረው? እንደዛ ነፍሷ እስኪወጣ ድረስ ለምትወድ ሴት ያሉንክ ለኔ ትሆናለህ ብዬ እንዳስብ ነበር የጠበቅከው? በቃ የምታወሪውን ነገር እያወቅሽ በቃ እንግዲህ ይሄን ፍቅር እያልክ የምትጃጃለውን ነገር እንድታቆም እፈልጋለሁ። ላንቺ ያለኝ ፍቅር ነው መጃጃል የሆነብሽ? ጽናት ቆይ አላቅሽም ነበር ማለት ነው? እኔም አንተም ባለማወቄ ነው ይሄንን ሁሉ ጉድ ተሸክሜ እንድኖር የተፈረደብኝ። በቃሽ፣ ከዚህ በላይ ውስጤን አታድሚ። በቃ መቃጠል ያማል አይደለ? እኔም ያኔ ስትደፍረኝ እንደዚህ ነበር የተቃጠልኩት። ያኔ ልጄን ስትነጥቁኝ ጊዜ እንደዚህ ነው የሆንኩት። ጽናት በቃሽ፣ እጄን እንዳታስቺ። እንዴት ነው ላንተ ሴት ልጅ ላይ እጅህን ማንሳት ብርቅህ ነው እንዴ? ምን ነው ዛሬ አዲሷ ልጅ ጉድህን እንዳሰማብ ነው? አረ በፈጠረሽ እንዴ ልታሳብጅኝ ነው እንዴ? ቆይ ምንድነው ፍላጎትሽ? እሱንማ በደንብ ታውቀዋለህ። አዲስ ሰው ባየ ቁጥር እንደ እስስት መልክህን እየቀያየርክ ሰው ላይ መለጠፍን ለምደሃዋል። ትሰሚኛለሽ? ቢገባሽ ራሴን በጣም እየተቆጣጠርኩ ነው። በጣም ጥሩ። ንዴትህን ዋጥ ማድረጉን ልመደው። ምክንያቱም ሀሴት በጣም ቀበጥ ሴት ናት። ጽናት ቅናትሽን በልክ አድርጊው። እኔ ነኝ ባንተ ምቀነው? አንተ ማለት እኮ ሴት ልጅን አስገደደ ይደፈርክ የወደደችህን ሴት ያሳበድክ ሰው ነህ። በቃሽ። ይሄንን ላለማድረግ ከራሴ ጋር ብዙ ታገያለሁ። አንቺ ግን ሌላ አማራጭ አልሰጠሽኝም። በጣም ትልቅ ስቃይ ነው። ሲቀጥል ደግሞ አፍቅረሽ እንዳልተፈቀርሽ ማወቅ ምናምን ይሄ በታችኝነት ስሜት ይሰማሻል። ብቻ በጣም ከባድ ነው። አሁን ወደ ራሳችን ወሬ እየመጣን ነው መሰለኝ። ይሄ ወሬ አይደለም፣ ከገባሽማ ፍቅር ነው። ግን እኮ ናሆሜ ኑርዬ በቃ ፍቅርን እንሞክረው። ምን አላችሁ? ምንድነው የሚያደራብራችሁ? መጣሽ እንዴ? ምን አይነት ጥያቄ ነው? በቃ እናንተ ተጫወቱ እሺ፣ እኔ በኋላ እመጣለሁ። እሺ ቻው። ይሄ ልጅ ግን የሆነ ምስኪን ነገር ነው አይደል? ናሆሜ ባልሆነ እንደዛ ነው አይደል? ሰው አዎ የዋ ነው። ሰዎቹ ምን ሆነዋል? እኔ ስመጣ የሚደነባበሩት። ዛሬ በጽናት ድራማ ክፍል 48 ምን ተፈጠሩ? ኪራና ጽናት ምን ገጠማቸው? ማሩና ናሆም ምን እየሰሩ ነው? እንግዳዋና ኪራ ምን ሊያደርጉ ነው የሚለውን ዛሬ ባጭሩ እነግራችኋለን። ከዛ ደግሞ ክፍል 43ን ምን ይመስላል የሚለውን እናየዋለን። አብራችሁን ቆዩ። ክፍል 49 ምን ይዞ ይመጣል የሚለውን አብረን እናየዋለን። አብራችሁን ቆዩ። ጽናት በጣም ቅናት ውስጥ ገብታለች። ኪራን በጣም እንደምታፈቅረው ያስታውቃል። ስለዚህ ጽናት ለምንድነው እንደዚህ የቀናችው? አምናበት አይደለ የገባችው? ምንድነው እየሆነች ያለችው የሚለውን እናየዋለን። ኪራ ደግሞ በጣም ግራ ገብቶታል። ለምንድነው
እንደዚህ እየሆነች ያለችው? ለምን ቀረበችኝ? ለምንስ አሁን እየራቀችኝ ነው ብሎ በጣም እሱም ትልቅ ችግር ውስጥ ነው ያለው። ከውስጡ እየታገለ ነውና አሁን ሁለቱም ኪራና ጽናት ሲከራከሩ ነበረ። ጽናት ደግሞ እሱን ለማናደድ ብላ በቃ ተወኝ፣ እኔ አልፈልግህም፣ ከአሁን በኋላ እንዳትቀርበኝ ስትለው ኪራ ደግሞ ለምንድን ነው አንቺ ቤቲ መጥታ ነበረ እንዴ? አስፈራራችሽ ወይስ ምን የተፈጠረ ነገር አለ እኔ ማላቀውና እባክሽ ንገሪኝ ምንድነው የሆንሽው ብሎ ሲነግራት በቃ እኔ አልፈልግህም ካሁን በኋላ ካንተ ጋር አልሆንም ስትለው እሱ በጣም የሚያበሳጭ ነገር ስትናገር በጭፊ አጮላት ማለት ነውና ኪራ በጣም በቃ ታገለና ግን በጣም የታገለው ላለመምታት ግን በቃ መጨረሻ ላይ ግን አደረገውና በጥፊ መታት። ካሁን በኋላ የሚሆነውን ደግሞ በቃ ምክንያት ይሆናታል ማለት ነው። ካሁን በኋላ ካንተ ጋር መሆን አልፈልግም፣ እንደዚህ የመታኝ ካንተ ጋር ልኖር አልችልም ብላ አሁን ምክንያት አግኝታለች። ከሱ ምትርቅበት ምክንያት አግኝታለች ማለት ነው። ናሁም ደግሞ ለማሩ ፍቅሩን ሲገልጽላት ነበረ። ወንድ ልጅ እኮ ካፈቀረ አፈቀረ ነው፣ ሴት ልጅ ግን እንደዛ አይደለችም። ስለዚህ ወንድ ልጅ ካፈቀረ እስከ እብደት ነው የሚባለውን መሆን አለበት ብሏል። እሱን ትንሽ ልቧን የነካት ይመስላል። አሁን ሁለቱም ፍቅር ሊጀምሩ ነው የሚመስለው። እንግዲህ ማሩም አሁን ስሜቷን እያሳየች ይመስላል። ስለዚህ ናሆምና ማሩ አንድ ላይ ይሆናሉ፣ ፍቅራቸውን ይቀጥላሉ ማለት ነው። በዛሬው እንዳየነው የሁለቱም አስተያየት ወደ ፍቅር እየሄደ ነው ማለት ነው። ናሆም እንደምንም ብሎ አስምጧታል። አሁን ደግሞ በቀጣይ ክፍል ምን ሊሆን ይችላል የሚለውን እንስማ። አሁን ጽናት ለምንድን ነው እንደዚህ እየሆነች ያለችው? ጽናት ባለፈው የኪራ አባት ሲነግሯት ስለ ልጅቷ እና ኪራ ደግሞ አሁን በቅርቡ ማግባት አለበት፣ እናቱ በጣም አሟታል እና የእሱ ወግ ማድረግ ማየት አለባት ሲሉ ለምንድን ነው ጽናት ይህንን ተጠቅማ እኔ የእሱ ፍቅረኛ ነኝ ብላ ያልነገረቻቸው? ምን ይመስላችኋል? እስኪ በኮሜንት ሱር ጻፉልን። ኪራ ፍቅረኛዬ ነው፣ እኔ እሱን አገባዋለሁ፣ እንዋደዳለን ለምንድን ነው ያላለችው? እሷ እንደምታውቀው የቤት ሰራተኛ መሆኗን ነው እና ቤተሰቦቹ ደግሞ እንዴት የቤት ሰራተኛ ልጃችን ያገባል አይሆንም ይላሉ ብላ ስላሰበች ነው ያልነገረቻቸው። ሰምታችሁ ከሆነ የኪራ አባት ባለፈው ለእሷ ሲነግራት ልጅቷ የሻምበል ልጅ ነች እና ለቤታችን ትመጥናለች፣ እሷን ካገባ እኛም ጡር ላይ እንሆናለን ብሎ ነበረና ስለዚህ ኪራ አባት የሀብታም ልጆች እንዲያገባ ነው የሚፈልጉትና ይመጥነናል ያሉትም ለዛ ነው። እሷም የደነገጠችው በዛ ነው። እና ለምንድን ነውስ ጽናት ለኪራ ይህንን ነገር ያልነገረችው? ይሄ ኪራ አያቅም፣ የሚያውቅ ጉዳይ የለም። አሁን ግን በጣም እያሰቃየችው ነው ያለችውና ለምንድን ነው ጽናት ለኪራ እውነቱን ያልተናገረችው? ኮሜንት ስር ጻፉልን። በሌላው በኩል አዲሷ ልጅ እንግዳዋ ኪራን ትወደው ይሆን? እያያችኋት እንዳለው ልጅቷ የወንዳ ወንድ ነገር ነው ያላትና ኪራ ደግሞ እንደ ሴት ሳይሆን እያያት ያለው እንደ ወንድ አይነት አክት የምታደርግ ነችና እሱ ወደ ፍቅር ሊወስደው ይችላል ወይስ አይወስደውም? ምን ይመስላችኋል እናንተስ? እኛ እንዳሰብነው አሁን ጽናት በጣም እየራቀችው ስለሆነ እሱ ደግሞ ከልጅቷ ጋር ከተግባባ ወደ ፍቅር ሊገቡ ይችላሉ። ጽናት እውነቱን ካልተናገረች ማለት ነው። ጽናት እውነቱን ከተናገረች ግን ኪራ ልትመልሰው ትችላለች። ካልሆነ ኪራ ልጅቷን ሊወዳት ይችላል። ግን ልጅቷ ወደዚህ ቤት ለምን እንደመጣች የምታውቀው ተአምር የላትም። ለምንድነው የመጣሁት ብላ አባቷ ስትነግረው ግን ካንተ ቃል ውጪ መሆን አልችልም ነው ያለችውና ልጅቷና ኪራ የሚያውቁት ነገር የለም። የዚች ልጅና የሱ አላማ ምን እንደሆነ አያውቁም። ስለዚህ ልጅቷ በቆየች ቁጥር ኪራና አዲሷ ልጅ ሊዋደዱ ይችላሉ። ጽናት ደግሞ ከዚህ ቤት ልትወጣ ትችላለች። ለምን ካሁኑ
ገና ምንም ነገር ሳይፈጠር ቀናት እያንጨረጨራት ነውና እንዴት ብላ ነው ይህንን እያየች እዚህ ቤት የምትቆየው? ስለዚህ በቀጣይ ክፍል የምናየው ይሆናል ማለት ነው። ምሩና ናሆም ደግሞ በጣም እየተዋደዱ ነው። በቀጣይ የምናየው የእነሱ ፍቅር እየታደሰ እንደሚሄድና የጽናትና የኪራ ደግሞ ፍቅራቸውን ሊያበቃ ይችላል እስካልተናገሩ ድረስ ማለት ነው። ስለዚህ በቀጣይ ክፍል ሙሉውን የምናየው ይሆናል። እስከዛው ድረስ ኮሜንት፣ ሳብስክራይብ፣ ሼር አድርጉ። እናመሰግናለን። ኪራ አስቀየማት ይሆን? እኔ እንጃ። ብቻ አባቷ ከሄደ ጀምሮ ልክ አይደለች። ግን ደግሞ እየተዋደዱ መለያየት በጣም የሚያስጠላ ስሜት አለው። ሁሉም በየፊናው ተጎጂ ነው። ለሰው የምንሰጠውን ፍቅር መመጠን ካልቻለን መጨረሻው እንደማያምር የታወቀ ነው። አንዳንድ መስዋዕትነቶች እኮ አብሮ ሲከፈሉ ደስ ይላል። እንደዛማ ከሆነ ራስ ወዳድነት ነው የሚሆነው። ማለቴ ሰውን እያወቅክ ወደ ስቃይ ህይወት መጋበዝ ራስ ወዳድነት ነው የሚሆነው ብዬ ነው። የሰው ልጅ ይበልጥ በተጨነቅላቸውና ባሰብንላቸው ቁጥር እንገፋቸዋለን። ማለት ይሄ እንዲቀርበሽ የሚመጣን ሰው እንደ መግፋት ማለት ነው። ብቻ ሁላችንም አንዳችን በሌላችን ጫማ ካልቆምን በቀር ምን እንደምናስብ አናውቅም ነው። ግን አንዳንዴ ደግሞ የሰው ነገር ማዳመጥ ጥሩ ይመስለኛል። ቆይ ስለማን ነው እያወራ ያለው? መቼ ስለ ጽናት እንዳልሆነ ግልጽ ነው። ግልጽማ ግልጽ ነው። ችግሩ ግልጽ አድርገሽ ለማየት አለመሞከርሽ። ናሆሜ በቃ ከዚህ በላይ እናውራ። ይቅርታ ይህን ስልሽ ግን ከልክ በላይ መወደድም ትሆናለሽ እና አሁን አንሄድም? ወዴት? አሁን ወክ እናድርግ ብለሻል ነበር። እሺ እንሂድ። ቆይ መጠጣት ፈልገሽ ነው? ምንድን ነው የምጠጣው? ብርዱና ምን ትለኛለች? እንደዚህ ሳሙና ላይ የተሰካ ሳንደል መስለሽ ያደረጋቂ ጥረቶች ነው ጀመረ ደግሞ ይኸውልሽ፣ የምሬን ነው የምልሽ። የሰሞኑ ንፋስ ወስዶ የማስታወቂያ ፖሊስ ሳይለጥፍሽ ድንጋይ ምናምን ይዘሽ ብትንቀሳቀሽ ይሻልሻል። ይሄ የወንድምነት ምክር ነው። አንተ ማወቅ የለብህ። በቃ ሚስደርግ ይልና ግራ የምታጋቡ ሰቶች እኮ ትንሽ በቃቸው ይሻል። እኔማ እንዴት ምንጭ ነው መሆነው አልገባኝም። ልጅቷን እኮ አላውቃትም። ካየኋት በጣም ቆይቻለሁ። በዚህ ቴክኖሎጂ በተራቀቀበት ዘመን ስልክ ምን ሰርቶ የለም። ኧረ በአንድ ላይ እንሂድ። አይሆንም አልኩ። አልሄድም፣ ደክሞኛል። በጠዋት ደግሞ የምን ድካም ነው? አረጃ እንዴ? እና በሬ ከነቀንዱ አድርሼ ወጣት እንደሆን ፈለግ? ጭራሽ ከሰንጋነት ወደ በሬነት ከነቀንዱ ተቀየርኩ። በላሁን ልጅቷን ተንከባክባ ያምጣት፣ እንዳትወጋት። እሺ በቃ ባታስብ፣ በሰረገላ ነው ማመጣት። እሺ አሁን እዚህ አትቁም፣ አታስጠብቃት፣ ሂድ። በሰዓቱ ተገኘችማ የሀበሻነት ደንብና ወጋችንን አናፈስም። ግድ የለም እሷ ሀበሻ ስለሆነች አንተ ቀድሜ ሄደህ ጠብቃት ብዬ። እሺ በቃቸው። እንዳየሃት አይኑስ እንደምትገባ እርግጠኛ ነኝ። ጽናት ጽናት። አቤት ጋሽ። ሁሉ ነገር ዝግጁ ነው? አዎ ዝግጁ ነው። ምንም የጎደለ ነገር የለም? ምንም ያነሰ ነገር የለም። ሁሉም ተዘጋጅቷል። አዎ በቃ ሊያመጣት ሄደው ነው። ብቻውን እንደሄደው? አይ ጽናት መቼም በማሽባ እንዳሳጅብ ያለቀው። አንቺም እንደሱ ጓግተሽ ነው? በጣም እንጂ። አንቺን ሳይሽ ቅን ልቦና እንዳለሽ ታስታውቂያለሽ። አይዞሽ፣ ጥሩ ባለም ትቼ ነው የምደርሽ። ኧረ እኔ አሁን ላይ ዝግጁ አይደለሁም ጋሽ። እንደው ከሄዳ ሆኖ ነው እንጂ የሰማሁት። ክብሮም ቢሆን ስለ አንቺ ደግ ነገር ሲያወራ ሰምቻለሁ። እኔና ክብሮም እንደዛ ያሰብነው ነገር አልነበረም። ኧረ በጭራሽ። ሁለታችሁም ማቀራረባችሁ ጥሩ ነው ጋሼ። በቃ ቡና ምናምን ላቀራርብ። አይ አሴት ቡና አትጠጣ፣ አለርጂ አለባት። የቡና አለርጂ? አዎ ሰው መቼም እንደ መልኩና እንደ ባህሪው ጸባዩ ይለያያል። ደግሞ ኪችኑን መስኮቱን ከፋፍችው ይንፈስበት። እሺ ደግሞ የምትመጣብኝ የሱሲ ቤቴ እንዳትሆን። ኧረ ጽናት ተረጋጊ እንዴ! ቅናትሽን በልክ አድርጊው እንጂ ሰው ምንም ቢሆን እንደ ሱሲ ሊሆን አይችልም። ደግሞ ምን አገባኝ ጽናት፣ ገና ሳትመጣ ቅናትሽ ጀመርሽ። እዚህ ምንድነው በጠዋት ምካች ነው የምታወሪው? እቺ ሀሴት ናታ። ማናት ደግሞ ሰው? አዲሷ እንግዳ መጣች እንዴ? ኧረ አልመጣችም፣ ገና አልመጣም። ኪራ ሊያመጣት ይሉ ማን ነው ተመዶ ነጋሪ በጠዋት መጣች? አላቅላትም። ደግሞ እኮ የሻምበል ልጅ ናት አሉ። በዛ ላይ ጭራሽ ቡና አላርጅ አለባት። እንደዚህ እየተናደድሽ እኮ ነው። ለምን እናደዳለሁ ብለሽ ነው? እና ከሳ ሲኒዎችን እኮ መከራቸውን አበዛሽው ነው ወይስ አለርጂ ስላለባት ነው የተናደድሽ? እንዴ ኪራይ እኮ ከቡናው በላይ የቡናው ጭስ ነው የሚፈልገው። እና ነገ ከነገ ወዲያ ላታፈላለት ነው ማለት ደግሞ ሲጀምር ምናቸውም አይጣጣም። ቆይ ስለምን መጣጣም ነው የምታወሪው? ወጡ ይጣፍጣል። ምግብ አቅርቢና እኔ ኪችን ሄጄ ቡና ላፍላ። ኪችን ሄጄ? ቆይ አሁን የት ነው ያለ ነው? ወይኔ ጽዬ በቃ አበደች። ቆይ መጣጣም ወጡ ምናምን ምንድን ነው? አንተ ቤት
ቆንጆ ነው። በጣም በልቻለሁ። ውሃ ፈልጌ ነበር። የሚያመጣልኝ ሰው አለ? ችግር የለውም ያመጣልሻል። ምን? አንተ ኪችን ልትገባ? አልገባኝም። ምን ችግር አለ? ወንድ ልጅ ኪችን አይገባም። ኪችን የሴቶች ነው። ሻምበል እኮ ወንድ አልወለደም። ለዛ ነው አንቺ እንዲያቅበታ ያሳደገሽ። አዎ አራታችንም ሴት ሆኑበት እንጂ እኔን እንደ ወንድ አድርጎ ቢያሳድገኝ ደስ ይለው ነበር። አሁንም እኮ ከአንዳንድ ነገሮች ውጭ እኮ እኛን ለመምሰል የቀረች ነገር የለም። ተነስና ውሃውን ይዘህልኝ ና።